የኦሮሞ ፖለቲከኞች ኦሮሚያን ከኢትዮጵያ ጋር ያስተሳሰሩ ትብቶችን እየበጣጠሱ ይገኛሉ። አንዱ ትብት የሚገኘው አዲስ አበባ ላይ ነበር። የአዲስ አበባን ዲሞግራፊ ቀይረው ፊንፊኔ ማድረግ ችለዋል። በሌላ አቅጣጫ ስትሄድ ደግሞ አውራ ጎዳናን ሰልቅጠዋል። አሁን ወደ ሶማሊያ በመሸጋገር ድሬዳዋ የኛ ነው ብሏል አብይ አህመድ። አዲስ አበባን ጉዳይ ሲያጠናቅቁ ድሬዳዋ የኛ ነው መባል ተጀምሯል። ኦኤምኤን ደግሞ የምን ድሬዳዋ ጅጅጋስ የማን ሆኖ ነው ድሬዳዋን የምትጠይቀው ማለት ጅጅጋ ከኛ የሚል ጥያቄ አንስቷል። የኦሮሞ ፖለቲከኞች የሚፈልጉትን ነገር ለማግኘት ሲፈልጉ መጀመሪያ የሚመኙት የሰማውን ነው። የሰማውን ይመኙና የጣሪያውን ከእጃቸው ያስገባሉ። የማይደርሱበትን ይመኙና የሚደርሱበትን ከቅፋቸው ያስገባሉ። ስለዚህ ድሬዳዋን ለማስገባት ጅጅጋን ክሌም ታደርጋለህ ማለት ነው። አጠገቡ ያለውን የኔ ነው ስትለው የሩቁን ይረሳል ነው የኦሮሞ ፖለቲከኞች አካሄድ። እና እንደዚህ ያለውን ኦህዴዳዊ ስግብግብ አገዛዝ ታግለን ማስወገድ ካልቻል የሁላችንም ዕጣ ፈንታ እነዚህ ኢትዮጵያውያን መሰደት ይሆናል። ይህን ስግብግብ አገዛዝ ግማሹን በጥይት ግማሹን በስደት አባሮ ኢትዮጵያ መሰልቀጥ የሚፈልግ አገዛዝ ዛሬ ሲዳማን በልቶታል፣ ቤኒሻንጉልን ከእጁ አስገብቷል፣ ጋምቤላን ተቀራምቶታል። አመራሮቹ ሁሉ ኦሮምኛ ተናጋሪዎች ናቸው። አማራ ክልል ያው ክሌም አድርገው ጨርሰዋል። ወሎ የነሱ ነው፣ ሸዋን ገቢ አድርገነዋል ብለው ደምድመዋል። አሁን ላይ ደግሞ ዋነኛ ትኩረታቸው ሶማሊያ ጋር ሆኗል። ድሬዳዋ የፌዴራል ነበረች፣ እሷን የኦሮሚያ ለማድረግ በጠቅላይ ሚኒስትሩ አማካኝነት ፊሽካው ተነፍቷል። ኦኤምኤን ራቅ አድርጎ ጅጅጋም የኛ ነው ብሎ ጥያቄ አቅርቧል። ጅጅጋ የተነሳው የድሬዳዋን ጉዳይ ፊክስ ለማድረግ ነው። ነገ ደግሞ አሳም የኛ ነው፣ ወላይታም የኛ ነው፣ አክሱምማ አካሱማ ነው ተብሏል፣ መተማም ሞቱማ ነው ተብሏል፣ ሽሬም ስሬ ነው ተብሏል። እና ያንጨርሰው ሱዳን ኤርትራ ገብተዋል ጌታዬ። ሌላው ሀገሩ የት ነው ስትል ሀገሩ በሰማይ ነው ይለዋል። ስለዚህ ዛሬ እንደ ቀልድ የሚጀምሯቸውን ነገሮች ነገ ወደ ተግባር ቀይረው እያሳዩን ነው እና እንዲያጠፉን ልንፈቅድ አይገባም። ሁላችንም በተባበረ ክንድ ይህን አገዛዝ ማስወገድ ያስፈልጋል። በተለይ ደግሞ ኦሮሞዎች ጠላት እያበዛባችሁ መሆኑን ተረዱ። የኦህዴድ አካሄድ ሁሉንም ትመኛለህ፣ ሁሉንም ታጣለህ በሚል መርህ እንደሚጠናቀቅ ለማወቅ ነቢይ መሆን አይጠይቅም። አካሄዱ በሙሉ ሁሉንም እየተመኘ ነው፣ ሁሉንም እየነጠቀ ነው። መጨረሻ ላይ ግን ሁሉንም እንደሚያሳጣችሁ አትጠራጠሩ። ስለዚህ ያ ጉዳይ እንዳይከሰት ከፈለጋችሁ ከኢትዮጵያን ጋር አብራችሁ መታገል ይገባችኋል። አልፈው ሄደው ጅጅጋ የኛ ነው ድሬዳዋ የኛ ነው ሲባል ኖ ማለት ብትለምዱ መልካም ነው እላለሁ። አመሰግናለሁ።